አዊ ጋሽዬ የዛ ቤት ጉድ እኮ በቃ አልቅም ቤት ጋሽዬ እንደው ምን አለ እንደዚህ ጭምልቅልቅልቅ ካለ ድራማ ራስዎን ቢያገሉ እንደው ምን አለበት ብታገሉ ማለት ነው። እኔ የምላችሁ ጋሽዬ እንደው እስኪ አዳምጡኝ ማለት ነው። አሁን ላይ እኮ 1 ዓመታችንን አስቆጠርን እናንተ ስታጃጅሉን ማለት ነው። 1 ዓመት አሁን እኮ የተኛ በግ የለም። ሁሉም ነቅቷል። በነገራችን ላይ ሁሉም በቃ ምን እንደሚሰራ ድራማ እንደምትሰሩ ይሄ የሚሰሩት ነገር ውሸት መሆኑን እኮ ሁሉም ነቅቷል። ይህ እንደናንተ የገንዘብ ሰው እኔ አላየውም። በነገራችን ላይ ስተኽፍሩላ በረመዳኑ ጾመኛ ነኝ። እናንተ እኔ አስተያየት ልሰጥ ነው በነገራችን የመጣሁት ልሳደብ አይደለም ማለት እና ምን ለማለት ፈልጌ ነው ጋሽዬ ትልቅ እንደመሆንህ ተከበር፣ ተከበር። ምክንያቱም እዚህ ጋር ሁላችንም አሉ አንዳንድ እነ ሌላ እነ ሀዋ እነ ማነሱ እነ አሲቲ አሉ እኮ አንዳንድ ጅሎች ደግሞ ሙስሊሞች ናቸው። ያውዝ ብላ እነሱ እኮ አሉ አሁንም የተኙ ማለት ነው። ሩታዬ ምናምን እያሉ የተኙ እኮ አሉ እኮ አሁን አሉ። ስማቸውን የጠራኋቸው እንደነዚህ ቢጤዎች አሉ። ግን ሌላው ነቅቷል። ምን እንደምትሰሩ ለገንዘብ ብላችሁ እንደዚህ ዝቅ እንደምትሉ ከቤተሰብ በቃ ውል ትልቁ ትንሹ ለገንዘብ ብላችሁ እንደዚህ እንደምታደርጉ ሁሉም ያውቃል። ድራማ እንደምትሰሩ ውሸት እንደምትሰሩ ሁሉም ያውቃል። የተኙት እንትና ናቸው። እነ ሀዋ እነ ሌላ እነ አሲቲ ምናምን እነዚህ በደንብ አውቃቸዋለሁ ማለት ነው። ለዛ ነው ስማቸውን የጠራሁት ማለት ብዙዎች አሉ በነገር አብዛኛው ደግሞ ሙስሊሞች ናቸው። እና እነሱ አንዳንዶች አሉና እዚህ ጋር መታችሁ ጋሽዬ ተቆጣ፣ ጋሽዬ እንዲህ አለ። እረወያ አይበቃችሁም? ኧረ እንደው ሰው እንደ ትልቅ ሰው በተለይ ሲከበር ነው። እውነቴን ነው የምላችሁ ሲከበር ነው። እንደው ሲከበር በቃ እናውቃለን ድራማ እንደምትሰሩ ነው። ወይ ደግሞ ርዕስ ስጡት ኮሜዲ በቃ አይደለ ድራማ ተከታታይ ድራማ ምናምን ከሆነ ፊልም ከሆነ በቃ ስም አውጡለት። ስም አውጥታችሁ እኮ ብትሰሩ በክብር እንከታተለዋለን ጋሽዬ እንከታተለዋለን በክብር ማለት ነው። ግን ይሄ ጭምልቅልቅልቅ ያለ ነገር ገብተው ገንዘብ በጣም ትወዳላችሁ፣ ማንም አይጣላም። ግን የእናንተ የተለየ ነው ማለት ነው። ይሄ ደግሞ ኤፋ የሚባል የጎረቤት ልጅ ማለት ነው። በነገራቸው የጋሽዬ ልጅ አይደለም። በቃ ጋሽዬ እንዲህ አሉ፣ ጋሽዬ ተቆጣ፣ ጋሽዬ አለቀሰ፣ ጋሽ ዊ ሌላ ሂዳ የላችሁም እንዴ? ደግሞ ፍቅርዬና እነ ደመቁ እነ አበጋዝ መተዋረ ማለት ነው ዛሬ እኔ አስረግጬ ነግራችኋለሁ። የሚሰሩት ነገር ውሸት ነው። ግን ቢሆንም አበጋዝና ፍቅርዬ ይዋድራሉ፣ ይፋቀራሉ። ምን እውነታው ይሄ ነው የሚታይባቸው ማለት ምንድን ነው? ኮሜንት ላይ እዚህ ጋር የሆነ እንትን ብላችሁኝ አበዛሹ ምናምን ብላችሁኛል። አላበዛሁትም። እውነቴን ነው የምላችሁ። ከመሀል ግን አንድ የማይሆኑበት ችግር ይኖራል። ገባችሁ አይደለ? በመሀላቸው አንደኛም ደመቁ ነች ማለት ነው። ወይ ደመቁዬ ደግሞ መነጸሩን እንደው ላታወልቂ ነው እንዴ የለበሽው? ላታነሹ ነው እንዴ ያረግሽው አይንሽ ላይ ማለት ነው? አይወርቅም። በቃ ዝም ብሎ የሚቀመጥ እዚህ አይነሳም። ጆሮሽ ላይ ተሰክቶ ነው ተያይዟል። አሰፋሽው እንዴ? አሰፍተሽው ነው እንዴ? ባራገር ሲሰለጥን በጨረቃ ጥላ ይዘረጋል አሉ። እውነት የአንቺ ቤጤ ማለት ነው። በነገራችን ላይ ለምን መሰላችሁ? አይኗን ልክ እንደ ጽጌ ለመዋብ ምናምን ጽጌ እኮ ሲፈጥራት በቃ ቆንጆዬ ሸበላ ናት። አይላፍ ጽጌ በቃ በጣም ነው የምወዳው። በነገራችን ላይ ስማርት ነች፣ በቃ ደስ ትላለች፣ ፈጣን ነች ምናምን ነገር ሳቱ ብላታለች እንትና እና እንደዛ ነገር ነች። እሷን ለመሆን ብለሽ አይንሽ ሙሉ ጉጥጉጥ አድርገሽ ይኸው በሽተኛ ሆነሽ ይኸው መነጽር ለብሰሻል ማለት ነው። አይኗን ስለታመመሽ ነው መነጽር የለበሰችው። አይወልቅም፣ በቃ አይወልቅም። አብጧል እኮ እናንተ ሲያገጡ ይሞለጎጡ ማለት ነው። የደመቁ አይና አብጧል ማለት ነው። የኔ ፍቅርዬ ደግሞ ማለት ነው ዝም ብላ ታምረኛለች እኮ እውነቴን ነው የምላችሁ። ዝም ብላ ታምረኛለች የኔ ቆንጅየዋ ማለት ነው። ነጭ በነጭ በነገራችሁ ላይ በአበጋዝ ቤት የተሰራው ቪዲዮ እና ይሄ አንድ ቀን የተሰራው እውነቴን ነው የምላችሁ። አንድ ቀን ነው ልብስ ቀያየሩ እንጂ ማለት ነው። እና የኔ ፈንዱሻዬ በቃ ዝም ብላ ታምራለች እኮ ዝም ብላሽ ታምራለች። በቃ ዝም ብለሽ ታምራለች የኔ ፈንዱሻዬ ማለት ነው። እና እውነት ለመናገር ማለት ነው ውዶችዬ አበጋዝና ፍቅርዬ በጣም ይዋደዳሉ። እውነቴን ነው የምላችሁ ይዋደዳሉ። አሁን መታ ጓደኝነት ነው እህቴ ናት ምናምን ቢሉም ለእኛ እኮ ነው ይሄ ነገር ገባቸው። የሚሰሩት እኮ ድራማ ነው እናውቃለን እኮ ድራማ እኮ ነው የሚሰሩት ጅሎች። እነሱ ድራማ ነው የሚሰሩት፣ በቃ ቪዲዮ ነው የሚሰሩት ማለት የውሸት ቪዲዮ ማለት ነው። እና ፍቅርዬም ትስራ ትደግ፣ ደስ ይለኛል ትደግ። ያው በቃ እንደዛ ነገር ማለት ነው። እና ፍቅርዬ እና አበጋዝ ማለት ነው አብረው ቢሆኑ በጣም ያምራሉ፣ በጣም ተወዳጅነትን ያገኛሉ። ህዝቡ ራሱ ይቀበላቸዋል፣ በቃ ይወዳቸዋል። እኔ እውነታውን ነው የምነግራቸው ማለት ነው። ፈንዱሻ እና አበጋዝ ማለት ነው በአንድ ቢሆኑ በአንድ ቢመጡ በአንድ በቃ ቢሰሩ ማለት ነው ህዝቡም ይቀበላቸዋል፣ ይወዳቸዋል ምናምን ነገር ማለት ነው እንጂ እችኛዋ ደመቁ ደግሞ የገጠር አራዳ ለከተማ ብድነዋል ወይ በቃ ልጅ ሽታለች። አነጋገሯ፣ ሀረካቷ
እንደምን አለ እንደፊቱ እያለቀሽ ብትበጭ እውነት እንደደመቁዬ እንደ በቃ ይሄ እንደዚህ አይነት ነገር ምንም አያምርብሽ። በቃ ምንም ተበላሸሽና በቃ እንደፊቱ እያለቀሽ ነው። በቃ እያለቀሽ የሸሸ ገዳሜ እያልሽ እያለቀሽ ብትመጪ በቃ የአንቺ እንባ በሚሊዮን ይደረድራል። በቃ አልቅሽ። በቃ ይሄ ነው እንጂ ላቀሽ ብሏል። አርተለቀለቅ ደግሞ አሉ አንዳንድ በጎች እኮ አሉ። እናንተ ብላይ እነሱ አንድ ይሁንልን ብለን ያላደረግነው ነገር የለም። ለእናንተ ደግሞ ያን ነገር እዚህ ማሳየት ወይ መንገር የለብኝም። ገባች አይደል? ሁሉም የምታዩት ነገር በራሳቸው ገንዘብ አይደለም ያደረጉት፣ በእኛ ገንዘብ ነው ሁሉም ነገር ያደረጉት። ለምንድን ነው እነዚህ ሰይጣኖች መሀላቸው እንዳይገቡ ቶሎ ትዳር እንዲይዙልን ብለን ማለት ነው። ለእናንተ ያን ነገር መነገር አይጠበቅብኝም። ተፋቱኝ፣ ከቻላችሁ ተፋቱኝ። አልደርስባችሁም፣ አልወደዳችሁኝ ብሎክ አድርጉኝ፣ ችግር የለብኝም። ግን ደግሞ ልጅቷን እንደጠላው አትርጉና እኔ በጣም ነው ልህ የምታይዙኝ። ማንም ሰው እንድናገረ ሶስት ነገራት እግዚአብሔርን ነው የምላችሁ። ብቻዬን አለቅሳለሁ። እኔ ለነሱ ወልክ ብዬ ትናንትና ዋጋ የከፈልኩለት ለምንድን ነው? ያ ሪካርድ እኮ በአንድ እኛ እና እንግዲህ ማለት ነው እነዚህ እንደዚህ አምረው ተውበው ቤት ኪራይ ይዘው የሚኖሩት በእነሱ ገንዘብ ብቻ አይደለም፣ በእኛም ገንዘብ ነው። ሪከርድ አለን፣ እናወጣለን። ብር የላክንበትንም ምንም ያልንበትን ሁሉንም ሪከርድ እናወጣለን ብላለች ዜድዬ ማለት ነው። አይዞሽ ሂጅበት፣ አዎ ሂጅበት፣ እውነት ሂጅበት። በቃ አዎ የራሷን ህይወት ትተው የራሳቸውን ህይወት ብዙ ናቸው። በነገራችን ላይ ቀስ እያለ ይወጣል። እንግዲህ ምን ታደርጉ ማለት ነው። በቃ ዛሬ ሊታረቁላችሁ ነው። እውነት ነው የምላቸው። እንኳን ደስ ያላቸው ፍቅርዬ። በቃ ያላ አይደል ምንም ቢዋደዱ በቃ እኔ በጓደኝነት በወንድምነት ነው እንጂ እኔ ከእሷን ባልቀማ አይደለም የመጣሁት ብላለች። እንኳንም ደስ ያላችሁ። ደግሞ ደመቁ እርጉዝ ነች። እውነት ሆዷ ሞልቷ እርጉዝ ነች። በቅርብ በቃ እንትን ትሆናላችሁ ማለት ነው። አክስት ትሆናላችሁ። የወንድ በግም ካለ ደግሞ አጎት ይሆናል ማለት ነው። ሲቀጥል ደግሞ በቃ ይታረቁላችኋል። አይዟችሁ። በቃ አታልቅሱ፣ እውነት አታልቅሱ። እናንተ ህይወታችሁን ትታችሁ ለሰው ህይወት መስዋዕት የከፈላችሁ እውነት ለመናገር ማለት ነው። ዜድና እንደዚህ አይነቱን ልጆች የወለዱ ወላጆች እንዲሁ ምን አይነት ርግማን ቢኖርባቸው ነው? ብዙ ጊዜ ብያው በነገራችን እውነት ዜድ አንቺን የወለዱ ወላጆች ቤተሰቦች እንዲሁ ምን አይነት ርግማን ቢኖርባቸው ነው አንቺን የወለዱ? እውነት እንደ ፈጣሪ ጠብቀን ከእንዳንቺ አይነት ልጅ ማለት ነው። እንደ ፈጣሪ ጠብቀን፣ የእውነት ፈጣሪ ጠብቀን እና እንደዛ ነው እላችኋለሁ ቤተሰቦቼ። በሮመዳን አወናጀላችሁኝ ማለት ያው አፍጥሬ ምናምን ነው የማወራው። ቢሆንም ግን ጥሩ አይደለም። ሲቀጣጥን ምን ነበረ እና ፍቅርዬና ፉፉም እንግዲህ ይታረቃሉ። በቃ ይታረቃሉ። ነው ወላችሁ ይታረቃሉ። ግን ሂዷል፣ ፉፉዬ ሂዷል፣ በቃ ብሎ ሂዷል። በቃ አስቀይመሽኛል፣ ለምን አልነገርሽኝም? ደመቁ ደግሞ እንደዚህ ምናምን እያለች ነበር። በለፉፉ የወገንኩ መስላ ማለት ነው። ወየው መጀመሪያ ለማንኛውም ምን አከራከረን? የሚሰሩት ውሸት ነው፣ የሚሰሩት ድራማ ነው። ሲቀጥል እኔ ልንገራችሁ፣ ሙስሊሞቹም ክርስቲያኖቹም ማለት ነው ማንን መከተል እንዳለባችሁ አስቡ። ሙስሊሞቹም ማንን መከተል እንዳለባችሁ፣ ክርስቲያኖቹም እንደዚሁ መምህሮች አሏችሁ የሚያስተምሩ ጥሩ ነገሮች ማለት ያው እንደ ተሳዳቢዎች ምናምን አይደለም። ፍቅርዬ ትናንት ያረገችውን ሀረካት እያረኩ ነው ሳይሆን ያኔ በቃ እኛም ጋር ጥሩ የሚያስተምሩ አሉ፣ እናንተም ጋር ጥሩ የሚያስተምሩትን መማር በቃ ማዳመጥ፣ ይሄ ይቀላል በነገራችን ላይ እና በተለይ ደግሞ ሙስሊሞች የምትከተሉት አብዛኞቹ እነ ሌላ እነ አስቲ በጣም ነው የምታሳዝን። የሆነት ለመናገር ያንቺ መጨረሻ አውዝ ብላ ምን ሸጣ ረጅም አንቺ ራሱ የዜድ ጓደኛ ነች ማለት ነው። እንደገና ደግሞ ሀዋም የምትባላለች ሌላ የምትባል ከንቷለች ማለት እሷ እንኳን ዩቱበር ነች። ሌላ እንኳን የምታሽቀብጠው ለዩቱባ ነው ማለት ነው። ሌሎቹ ግን አላቸው። አብዛኞቹ ሙስሊሞች ናቸው። የምትውሉበትን እወቁ። ማንን መከተል እንዳለባችሁ እወቁ። ቡታጅራ ዩቱበሮች ሙስሊሞችም አሉ፣ ክርስቲያኖችም አሉ። ኦል በቃ ሁሉም ግን ውሸታም ናቸው። አንድ እውነት ይዘው አይመጡም። እኔ አንዱን ወክዬ አይደለም የምናገረው፣ ግን ቡታጅራ ውስጥ ያሉ ሙስሊሞቹም ክርስቲያኖቹም ሁሉም ውሸትን ብቻ ነው የሚያራምዱት። ጥሩ ሴት አቅፎ ይመጣል ምን ይላል፣ በቃ ሁሉም ማለት ነው። ገባችሁ አይደለ? ስለዚህ በተለይ ሙስሊሞች ማለት ነው በጣም በብዛት እንደዚህ አይነት ቦታ ላይ እየዋላችሁ ነው። ማንም መከተል እንዳለባችሁ አስቡ። ማን ነው የሚጠቅመኝ? ማን ነው የሚያስተምረኝ? ማንም ብከተል ለኔ ለራሴ ጠቃሚ ነው ብላችሁ አስቡ። በውሸት ድራማ፣ በዝሙት፣ በምናምን በቃ አትከታተሉ፣ አትጨመላለቁ ማለት ነው። እንደዚህ ልብ የምሰጠው ለፍቅር ነው። በነገራችን አሁን የፍቅር ያወዳታል፣ በጣም ነው የምወዳት። ግን በቃ በልክ አለ አይደለ? እንድትጎዳ እንድታከስ አልፈልግም። ግን ያኔ እንደናንተ ቀየረተብኩኝ ምናምን እንደዛ ልክ እንደሩታ በጎች አላደርግም ማለት ነው። ስለዚህ ስትወዱ በልክ ማንም መከተል እንዳለባችሁም እወቁ። ፕሊስ እባካችሁ። በተለይ ሙስሊሞች የምትሉበት እየጠፋች ነው። ወላ እኔ ዩቱበር ባልሆን እዛ ቦታ ላይ አታገኙኝም። ፕራንክ ቦታ ላይ እዚህ ውሸት ቦታ አታገኙኝም ማለት ነው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።